بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله وعلى آله وصحبه وعلى ما بعد. السلام عليكم ورحمة الله وبركاته. سلام بين استلين عندما نلاقيشوال عندما نسمبتاچوال الله سبحانه وتعالى ሁሌም በኸይር ላይ የምንገናኝ ያድርገን። በዚህ ቪዲዮ አጭር ቪዲዮ ከነብይ ሰለላሁ ዐለይሂ ወሰለም የተላለፈ ሐዲስ አንድ ሰው ቢያስነጥሰው እንደገና ቢደግም ምን ማለት አለብን እሱስ ምን ማለት አለበት የሚለው ወይ ደግሞ ማወቅ ያለብን እዚህ ጋር ማወቅ አለብን ማለት ነው። ወይ 3 ወይ 4 ጊዜ ከሆነ ከነብይ ሰለላሁ ዐለይሂ ወሰለም በተላለፈ ሐዲስ ኢማሙ ትርሚዚ በዘገቡት ሐዲስ አጣሰ ረጁሉን عند رسول الله صلى الله عليه وسلم وانا شاهد من ይላል فقال رسول الله صلى الله عليه وسلم يرحمك الله ثم عطس الثانية أو الثالثة فقال رسول الله صلى الله عليه وسلم يرحمك الله هذا رجل مزكوم. قال الترمذي حديث حسن صحيح. انتهى من كتاب الأذكار. وسئل الشيخ ابن عثيمين رحمة الله عليه هل يلزم تشميت العاطس على صفة واحدة ولو تكرر العاطس الأطاس 3 مرات فأكثر؟ من إلى اللؤزقهن النبي صلى الله عليه وسلم عند سو الساتشوغا أثنتسو እንደገና ደግሞ يرحمكالله አሉት እንደገና አስነጠሰው يرحمكالله እንደገና አስነጠሰው يرحمكالله አሉት ከዛ በኋላ በሶስተኛው ወደ ሞራዊው ምን ይላል በሶስተኛው በአራተኛ አላቅም አፋከላህ አሉት ይላል። እና ነብይ ሰለላሁ ዐለይሂ ወሰለም ልዩ የሆነ ትምህርት እዚህ ጋር ተማርን ማለት ነው። ኢብኑ ዑዘይሚን ረህመቱላሂ ዐለይሂ ስለዚህ ጉዳይ ተጠይቀው ፈትዋ ተጠይቀው ሲመልሱ አንድ ሰው 3 ጊዜ ወይ ደግሞ ከዛ በላይ ቢያስነጥሰው ምን ማለት አለብን ብለው ሲጠየቁ فأجاب إذا أطس 3 مرات وأنت تشمته في كل مرة فقل له بعد الثالثة عند ሰው ቢያስነጥሰው يرحمك الله ትለዋለህ አሁንም ቢደግም يرحمك الله ትለዋለህ አሁንም ቢደግም يرحمك الله ከሶስተኛው በኋላ ምን ትለዋለህ عافاك الله إنك رجل مزكوم الله سبحانه وتعالى ያሽርህ ይሻለህ አንተ ጉንፋን ይዞሃል ትለዋለህ። ሱብሃንአላህ ተመልከቱ። ነብይ ሰለላሁ ዐለይሂ ወሰለም እንደዚህ ልዩ የሆነ ትምህርት ያስተምሩናል። ዑለማዎቻችንም ልዩ ፈትዋ ይሰጡናል እንደነ ኢብኑ ዑሰይሚን ረህመቱላሂ ዐለይሂ እና ሰለፎቻችን በአጠቃላይ። ስለዚህ ውድ ወንድሞቼ አንድ ሰው ቢያስነጥሰው يرحمكالله ትለዋለህ ቢደግም እንደገና يرحمكالله ትለዋለህ ቢደግም አሁንም يرحمكالله ከሶስተኛው በኋላ ወይ ደግሞ አራተኛው ወይ ደግሞ ሶስተኛው ላይ عافاكالله ትለዋለህ إنك رجل مسكوم الله سبحانه وتعالى ያሽልህ ያድንህ አንተ ጉንፋን ያዘ ሰውነ ትለዋለህ ብለዋል ረህመቱላሂ ዐለይሂ። ስለዚህ በዚህ ምክንያት አፋከላህ